ሰላም 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 የምትወዱኝ የምወዳችሁ የሀገሬ ልጆች እንዴት አላችሁ? ዛሬ እንግዲህ በአሰሳችን ካዛብላንካ አዲሷ ካሳንቺስ ላይ ተገኝተናል። ካሳንቺስን እናሳታለን። ከታሪኳ እስከ ተአምራዊ አዳዲስ የኮሪደር ልማትና በተለይ አዲስ ስፖርት ፓርክ ወደሚባለው ቦታ እንሄዳለን። ምንም እንደተሰራ በደንብ አሳያችኋለሁ። ዝርዝር አድርጌ እያንዳንዱን ነገር ነው ማሳያችሁ። አብራችሁን ሁኑ። ሂር አያም እኔ አሳሽ አላምዱ ነኝ። እቺ ደግሞ ታሳሽ ካሳንቺስ አብራችሁኝ ነው። ድሮ ይሄ የመብራት ኃይል ግቢ ነበር። መብራት ልንሞላ እዚህ ነበር የምንመጣው። እየተላክን ከቤት እዚህ ድረስ እንመጣ ነበር። አሁን እንዲህ ኢቨንትና የተለያዩ ካፌዎች አሉ። ሰርግ ምናምን ይካሄድበታል። ለብዙ ኢቨንቶች ኦርጋናይዝ ማድረጊያ በደ ቦታ ተሰርቶለታል። ካዛብላንካ ማይ ኔም ኢዝ አቡካ አይ አም ፍሮም ካዛብላንካ። ምን ይመችሃል? ሹካና ማንኪያ። የማይመችህ ሾካካ። ያልተመችህ በጫማ ጥፊ ነካ 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 አይሉ ነበር የካዛ ልጆች። እዚህ ጋር አዲስ ነገር አለ። አዲስ ኤክስፕሎር የምናደርገው ነገር አለ። ሉክ አት ዚስ ተመልከቱት። ይሄን አዲስ አኳሪየም ይባላል። የውሃ አካላትን የምናስጎበኝበት ወይም የውሃ አካላት የሚጎበኙበት ሙዚየም ነው ይመስለኛል። ላይክ ትልቅዬ ፊሽ ነው ይሄ፣ ዶልፊን ነው መሰለኝ። በጣም ግብዳ ነው። አዲስ አኳሪየም ይባላል። እስቲ ሲከፈት ገብተን ይሄንን ኤክስፕሎር እናደርገው ይሆናል። ውስጥ ምን ምን እንዳለ ገብተን እናያለን። ግን በጣም ደስ የሚል ነው ይሄ አዲስ አኳሪየም። ከውሃ አካላት ጋር በተገናኘ በተለይ ኢትዮጵያ በጣም ብዙ ኢንደሚክ የሆኑ አሳዎች ያሏት ሀገር ናት። በተለይ የተከዜ ግድብ ውስጥ እንዲሁም ጫሞና አባያ ሐይቅ ሌሎችም ቦታዎች ላይ እንዲህ ኢንደሚክ የሆኑ ሌላ ቦታ የማይገኙ ሐይቆች ያሉባት ሀገር ናት። እነሱን እዚህ አምጥተው ምናልባት ለእይታ ሊያቀርቧቸው ይችላሉ። ቢቀርቡ ደግሞ በጣም አሪፍ ነው። ብቻ ደስ ይላል ያለው ነገር። አሁን የምናየው አዲስ አኳሪየም ነው። አዲስ አኳሪየም የልጆች መጫወቻ አለ ፓርክ ውስጥ። የልጆች መጫወቻ ነው። ለማየት በጣም የሚደንቁበት ነው እያየን ያለ ነው። የምረኛ ሀገር አይመስልም ይሄ። ያው እዚህ አካባቢ የነበሩ ልጆች እዚሁ ሆኖ ቢሆን ኖሮ በጣም ደስ ይል ነበር። ይሄ ደስታ ሙሉ ይሆን ነበር። ነገር ግን የተሰራው ነገር ያረካል፣ ደስ ይላል። ይሄንን መካድ አይቻልም፣ ሀቅ ነው። ያው የካዛንቺስ ልጆች እዚሁ ካዛንቺስ ውስጥ ደግሞ የሆነ ቦታ ላይ እየኖሩ ቢሆን ኖሮ ደስ ይል ነበር ለማለት ነው። ሌላ አዲስ ያገኘሁት ምን አለ መሰላችሁ? እዚህ ጋር ቡና ፕላዛ ይላል። ኮፊ ፕላዛ። ኢትዮጵያ በቡና ሀብት እንግዲህ ዓለም ላይ ኤክስፖርት ከሚያደርጉ ሁለተኛው ሀገር ናት። በብራዚል ብቻ ነው የምትቀደመው። ቡና ኢትዮጵያ ውስጥ እንደተገኘም ታውቃላችሁ መቼም። ካሊድ ወይም ወደ ቦንጋ አካባቢ ጅማና ቦንጋ አካባቢ ካሊድ የሚባል ሰው የቡና ቅጠልን ወይ የቡና ፍሬ ለመጀመሪያ ጊዜ ያገኘው እሱ ነው። ሶ ኢትዮጵያና የቡና ትስስርን የሚያሳይ ቡና ፕላዛ አለ እዚህ ጋር። ቾኮ ምን እንደሆነ እንጃ። ምናልባት የኮፊ ሃውሱ ብራንድ ኔም ይሆናል። ቶኮ ኮፊ የሚባል አለ እዚህ ጋር። ቡና ፕላዛ ግን ተመችቶኛል የምር። ኢትዮጵያ ብላክ ጎልድ ነው የሚባለው ኮፊ ለኢትዮጵያ። ዋይት ኦይል የሚባለው ደግሞ ኢትዮጵያ ውሃዋ ነው፣ የውሃ ሀብቷ። ነጩ ጋዝ ይባላል። ቡናዋ ደግሞ ብላክ ጎልድ ይባላል። ጥቁር ወርቅ ነው ለኢትዮጵያ። ለረጅም ዓመታት ኤክስፖርት እያደረገች ቡናን ህዝቧን ስታስተዳደር የቆየች ሀገር ናት። ቡና ፕላዛ አሪፍ ነገር ነው። ባይ ዘ ዌይ ካዛንቺስ ማለት በጣሊያን ጊዜ በ5 ዓመቱ የጣሊያን ወረራ ጊዜ ጣሊያንኛ ስም ከወጣላቸው የሀገራችን ወይ አዲስ አበባ ሰፈሮች መሃል አንዱ ነው ይታወቃል። ያው መርካቶ፣ ፒያሳ፣ ካዛንቺስ ታውቁታላችሁ በብዛት የሚታወቅ ነው። ነገር ግን የካዛንቺስ ለየት የሚለው ምንድነው? ካዛንቺስ ማለት ካሳ ማለት በጣሊያንኛ ቤት ማለት ነው። ኢንቺስ ደግሞ ማለት የጣሊያን መንግስታዊ ኩባንያ ነው ቤቶችን የሚገነባና እዚህ በሚኖሩ ሰዓት ለወታደሮቻቸውና ለሰራተኞቻቸው እዚህ አካባቢ ቤት ለመስራት አቅደው ነበርና ይሄ ካሳ ኢንቺስ የተባለው ተቋም እዚህ አካባቢ ቤት ለመስራት ቢሮ ከፍቶ ነበርና ካሳ ማለት ቤት ነው። ኢንቺስ ደግሞ አብሪቪዬሽን ነው። ዝርዝሩን ባላውቀውም ኢንቺስ የቤት የሚገነባ ተቋም ነበርና የዛን ተቋም ቢሮ ካዛንቺስ ይሉታል ጣሊያናውያን። ኢትዮጵያውያን ከዛ ቀለል አድርገው ላፋቸው እንዲመቻቸው አድርገው ካዛንቺስ አሏት ማለት ነው። እኛ ደግሞ ዛሬ ካዛብላንካ እንላታለን። ካዛንቺስ
ብዙ ታሪክ ያላት ብዙ ልጆችን ያፈራች ሰፈር ናት። ያው ዛሬ በኮሪደር ልማቱ እንዲያምሩባታል ደምቃለች። እንግዲህ ካሳንቺስ ሌላ ደግሞ የምትታወቅበት የአዲስ አበባ ዲፕሎማቲክ ሂዩብ ትባላለች። ይህ የሚሆነው አብዛኞቹ ባለ 5 ኮከብ ሆቴሎች ወይም ትላልቅ ሆቴሎች ካሳንቺስ ነው መገኛቸው። እነ ራዲሰን ብሉ እንደምታዩት ኢንተር ሌክዠሪ አለ፣ ሌላ ጁፒተር ሆቴል አለ። እዚህ መደዳን ያሉት እንዳለ እንደምታያቸው እነዚህ ሁሉ ሆቴሎች አዲስ አበባ እንግዶቿን ስትቀበል እዚህ ነው በብዛት የሚያርፉትና የዲፕሎማቲክ ሂዩብ ናት የአዲስ አበባ ካሳንቺስ። በሆቴሎቿ በደንብ ትታወቃለች። እስካሁን የነገርኳችሁ ነገር በቃ ገረብ ነው። ስለ ካሳንቺስ በጣም ብዙ ሊነገሩ የሚችሉ ነገሮች አሉ። ያው እንግዲህ በወፍ በረር ነው እየቃኘን ያለ ነው። ሂራ ማሳሽ አላምዱ ኤንድ ዚስ ኢዝ ታሳሽ ካሳንቺስ አሳሽ ቱር ላይ ናችሁ። አብራችሁኝ። እዚህ ጋር ደግሞ የምታስታውሱት ከሆነ የአካባቢ ተውባ መስጊድና ሃናን ዳቦ የነበረበት ቦታ ነው። ይሄ ታክሲ ሴንተር ነበር። ወደ መገናኛ፣ ወደ ቦሌ፣ ወደ ሜክሲኮ እንዲሁም ወደ ተለያዩ ቦታዎች ታክሲ የሚጫነበት ቦታ ነበር ካስታውሳችሁ። እዚህ ጋር መስጊዱና ሃናን ዳቦ ቤት የነበረበት ቦታ አሁን ግሪን ኤሪያ ሆኗል። ሰዎች እየተናፈሱ እየተዝናኑበት ነው። ተውባ መስጊድ ተቀይሯል። ቦታው እዛ ጫፍ ጋር ኮርነር ገውናል። እሱንም ማሳያችኋለሁ ወዴት ነው ተቀየረ። ይሄ ግን ወደ ግሪን ቦታ ተቀይሯል። ሌላው ደግሞ እዚህ ፊት ለፊቱ ያለው ትልቁ ቢልዲንግ ይሄን ታውቁታላችሁ መቼም አላለቀም እስካሁን። ድሮም እንደዚሁ ነበር ግን ፊኒሺንጉ አሁን እየሄደ ይመስላል። የአሉሚኒየም ክሌዲንግ ነገር እያየን ነው። ይሄ ህንጻ ግን በጣም ትልቅ ህንጻ ነው። ያያችሁት ነው። ይሄን አይቶ ነው ሰማይ ጠቀስ ያሉት መሰለኝ። ድሮ እዚህ ጋር ቶታል ማደያ ነበር። አሁን ካሳንቺስ ኮፊ ተብሏል። ካሳንቺስ ኮፊ ብዙ ሰዎች አሉ ውስጥ። ያው እኛ አንገባ ግን ድሮ ካስታወሳችሁ ቶታል ነበር እዚህ ጋር ካሳንቺስ ኮፊ ጋይስ። ይሄ ደግሞ የቀድሞ ሃናን ዳቦ ጋር የነበረው ተውባ መስጊድ ነው። ከቶታሉ ፊት ለፊት ነው እንደምታዩት። ከቶታሉ ፊት ለፊት ኮርነር ቦታ ላይ ተቀይሯል። እዚህ ጋር መጥቷል። በጣም ደስ ይላል። ትልቅ ሆኖ እንደሚሰራ ደግሞ ያው ተስፋ እናደርጋለን። ከጎኑ ደግሞ የኤሌክትሪክ መኪና ነዳጅ ማደያ አለ። ያው ከተማችን ላይ የኤሌክትሪክ መኪኖች እየበዙ እንደሆነ ይታወቃል። ለነሱ የሚሆን ኤሌክትሪክ ማደያ ከጎኑ አለ። ተውባ መስጊድ እንደምታዩት ከድሮ ቶታል አሁን ከካሳንቺስ ኮፊ ፊት ለፊት አዲስ ቦታ ላይ ተለውጧል ማለት ነው። ጋይስ ግን በጣም እየገረመኝ ያለው ይሄ መንገድ ይዩት። ከዚህ ከኦሬላ አቅጣጫ የመጣው መንገድ ነውና ቀጥታ ቤተ መንግስት አድርጎ ፒያሳ የሚሄድ መንገድ ነው። በቃ እንዴት እንደሚያምር ጽድት ብሎ ስታንዳርዱን ጠብቆ ቀጥታ ፒያሳ የሚወጣ መንገድ ነው። በጣም ነው የሚያምረው። እዩት። ቀጥታ በቤተ መንግስት ፒያሳ የሚወስደው መንገድ ነው። ከኦሬላ አቅጣጫ የመጣው መንገድ ነው። እዩት ጋይስ። ዝናቡ መጣ። ቅድም እፍ ብዬ ነበር ያባረርኩት። አሁን ድጌ መጥቷል። የሆነ ቦታ ፈልገን እንጠለላለን። ዝናብ እየዘነበ ነው ግን ጋይስ ይኸው ደርሰናል። አዲስ ስፖርት ፓርክ ወደ ውስጥ አብረን እንገባለን። ይኸው ደርሰናል። ለካ መግቢያው ይሄ አይደለም። አባረረኝ። በዛ ሄድ ብሎ ያኛው በር በአይ ቲንክ በታች በኩል ያለው በር ነው። በኦሬል በኩል በዛ በኩል ሄደን ቼክ እናደርጋለን። ዝናብ ግን እንዴት እንደሆነ አላውቅም። ይኸው ስልኬንም እያበላሸብኝ ነው። እስቲ ለማንኛውም እንደምንም ብለን ውስጥ ያለውን ነገር ደግሞ እናያለን። ዋናው የመጣ ነው ለሱ ስለሆነ እንደምንም ብለን የምናየው ይሆናል። ግን ዝናቡ ይኸው እንደምታዩት ነው። አይታችኋል። ሌላው ሳልነግራችሁ ካሳንቺስ ማለት ነው። በተለይ በዚህ ካሳንቺስ ወደ ኦሬል ሲጠጉ ካሳ ኡራ ወደሚባለው አካባቢ የከተማችን የፊኒሺንግ እቃዎች መሸጫ ሂዩብ ነው። ዋና የባኞ ቤት እቃዎች፣ ሴራሚኮች፣ የላይቶች ምናምን በብዛት እዚህ አካባቢ ነው የሚሸጡት አዲስ አበባ ውስጥ። ከዚህ አካባቢ ነው ወደ ሌሎች አካባቢዎች የሚከፋፈሉት እና ከዚህ ጀርባ ያለች አንድ መንገድ አለች። ጊዜ ካለኝ ሄጄ ያሳያችኋለሁ። እዛ በጣም ብዙ የፊኒሺንግ ማቴሪያል መሸጫ ቦታዎች አሉ። ጊዜ ካለኝ ያሳያችኋለሁ። አይ ፕሮሚስ ዩ ጋይስ። ገብተናል እየገባን ነው። ትኬት ለመቁረጥ ትንሽ ሰው ሰልፍ ስለነበር ነው የቆየ ነው። አሁን እየገባን ነው። በለው በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ነው ያለው። በእርግጥ ያስመጣል ቦታው። እስቲ እየተዘዋወርን ደግሞ እናያቸዋለን ቦታዎች። ዱ ጋይስ ይሄንን የማመን አልቻልኩም። የምር ተመልከቱት እንዴት እንደሚያምር
ይሄ ወጣቶች መጥተው እየተዝናኑ ነው። በጣም ነው የሚያምረው። በጣም ነው የሚያምረው። ላይክ ዊኬንዶቻችንን ምናምን እዚህ እየመጣ ማሳለፍ እንችላለን። አሁን ገባችሁ? በጣም የሆነ ሌክዠሪየስ የሆነ ላይፍ ነው የሚመስለው። ዋው 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 ብለናል። ዋው የማይታመን ቦታ ነው። ተመልከቱት። ብራዚል ውስጥ ወይ ሌላ ሀገር ላይ የሆነ ቬንዙዌላ ምናምን ነው እኮ እንደዚህ ነገር ምን የሆነ ቢች ዳር ምናምን እየተጫወቱ ምናምን ዩቲዩብ ላይ ምናምን በቃ ፈልገን የምናያቸው ነገሮች። ዋው ካሳንቺስ ላይ በጣም ደስ ይላል። የሜዳ ቴኒስ መጫወቻ ይሄ እኛ ሀገር ላይ ያልተለመደ ስፖርት ነው፣ ግን ከዚህ በኋላ ብዙ ወጣቶች እዚህ መጥተው ትሬኒንግ ያደርጋሉ፣ ይጮታሉ። በዚህ ደግሞ የስፖርት ዘርፍ ሀገራችንን የሚያስጠሩ ሰዎች ይመጡ ይሆናል ወደፊት። ግን በጣም ነው የሚያምረው። ሉክ አት ዚስ ያው እዚህ ፓርክ ውስጥ ልጆቻችሁን ይዛችሁ ብትመጡ ልጆቻችሁን እዚህ ጋር ማጫወት ትችላላችሁ። እናንተ የተለያዩ ስፖርት አክቲቪቲዎችን እያካሄዳችሁ ልጆቻችሁ ደግሞ እዚህ ጋር ማጫወት ትችላላችሁ ማለት ነው። ይሄ በጣም በርካታ ነገር ነው፣ ደስ ይላል። እዚህ ጋር ደግሞ አንድ የቺልድረን ፕሌግራውንድ ተመልክተናል። እንቀጥላለን ጋይስ፣ አብራችሁኝ ነው። ይሄው እንደምትመለከቱት ደረጃውን የጠበቀ ፕሮፌሽናል የባስኬትቦል ፊልድ አለ። አዲስ ስፖርት ፓርክ እንግዲህ ያላካተተው ነገር የለም ማለት ነው። የወጣቶች እየተጫወቱ ነው። ባስኬትቦል ግን በተለምዶ እኛ ሀገር ላይ ምናልባት ወደ ወልቂጤ አካባቢ ወልቂጤ ከነማ ኢትዮጵያን ወክሎ ብዙ ሜዳሊያዎችን ወይ ሴካፋ ውድድሮች ላይ እንዳመጣ አውቃለሁ። ከዚህ ውጪ ግን በስፋት በመላ ሀገሪቱ ባስኬትቦል ላይ ያን ያህል ኢንተረስት አይደለንም። ነገር ግን አሁን የከተማ ወጣቶች እንደምታዩት እንደዚህ አይነት ፓርኮች ውስጥ ባስኬትቦልን እያዘወተሩ ነው። ወደፊት በዚህም ዘርፍ ደግሞ እኛ የተለያየ ነገር ማሳካት እንችል ይሆናል፣ አይታወቅም። ይሄን የመሰለ ወክ ያለው ይላችሁ ከራሳችሁ ጋር ተረጋግታችሁ ረጅም መንገድ ወክ የምታደርጉበት ብቻችሁን በነፃነት በጣም ነው ደስ የሚለው። በጣም ይኸውላችሁ ይሄ ወክ ዌይ ኤንድ ባይክ ማድረግ ትችላላችሁ። መሮጥ ብትፈልጉ ትሮጣላችሁ። ሌላ ደግሞ በጣም ደስ የሚል ነገር ላሳያችሁ ነው። ኢትዮጵያ እንደምታውቁት ዓለም አቀፍ መድረክ ላይ በስፖርቱ ዘርፍ በአትሌቲክስ ኢትዮጵያን ያስተዋወቁ ስሟን ያደሱ በተለይ በችግር በምናምን የምንታወቅበትን ታሪክ የቀየሩ ጀግኖቻችን አትሌቶቻችን ናቸው። የዓለም የሚያውቀው ነው። ለነሱ መታሰቢያ የሚሆን እዚህ የስፖርት ፓርክ ውስጥ ሐውልቶች ቆመውላቸዋል። ሁሉንም አሳያችኋለሁ። ይህ ምስል የአትሌት ሚሊዮን ወልዴ በ5000 ሜትር ለኢትዮጵያ ወርቅ ያስገኘ አትሌት ነው። እዚህ ጋር ይኸው አትሌት ሚሊዮን ወልዴ ይላል። ጋይስ እዚህ ጋር የምናያት ደግሞ አትሌት ኪኪ ገላና ነች። ኪኪ ገላና ለንደን ማራቶን ላይ ለኢትዮጵያ በማራቶን ወርቅ ያመጣች አትሌት ናት። ለሷም እንግዲህ እዚህ ጋር መታሰቢያ የሚሆን ሐውልት ቆሞላታል ማለት ነው። ወደ ቀጣዩ እንሂድ ጋይሶች። እዚህ ጋር ምስሉን አይታችሁ ማወቅ ያለባችሁ አትሌት ነው። አትሌት ገዛኸኝ አበራ ይባላል። አትሌት ገዛኸኝ አበራ በተለይ በማራቶን ለኢትዮጵያ የወርቅ ሜዳሊያ ያስገኘ አትሌት ነው። የሱም እዚህ ጋር ሐውልቱ መታሰቢያ ሐውልቱ ቆሞላታል ማለት ነው። እንደዚህ አይነት ሐውልቶች እንደዚህ የስፖርት ፓርኮች ውስጥ መኖራቸው ለታዳጊዎች ትልቅ መነሳሳት ይፈጥራሉ። በጣም ደስ የሚል ነገር ነው እየተመለከተን ያለ ነው። ሶስተኛ አትሌት ሐውልት አይተናል። ሚሊዮን አበራ፣ ኪኪ ገላና፣ ገዛኸኝ አበራ፣ ሌሎችንም እየፈለግን እናያለን። አብራችሁኝ ሁኑ። This is አሳሽ ቱር and this is ታሳሽ አዲስ ስፖርት ፓርክ and here the next Ethiopian famous long distance runner athlete ፋጡማ ሮባ የሷን መታሰቢያ እዚህ ጋር ቆሞላታል። ለኢትዮጵያ ኦሎምፒክ ላይ ወርቅ ያስገኘች አትሌት ናት። አብዛኞቻችሁ ታቋታላችሁ። አትሌት ፋጡማ ሮባ ለሷም የሆነ መታሰቢያ እዚህ ጋር ቆሟል። አይ ቲንክ አራተኛ ሐውልት ነው ያየነው። ከፊት ደግሞ ይታየኛል። የማን እንደሆነ ጠግቻ ያሳያችኋለሁ። በጣም ደስ ይላል ያለው ነገር። ከስፖርት ማዘውተሪያ ስፍራዎቹ በተለየ በጣም ደስ ያለኝ የነዚህ አትሌቶች መታሰቢያ መኖሩ ነው። እዚህ ጋር ደግሞ አትሌት ሰለሞን ባረጋ የአትሌት ሰለሞን ባረጋ መታሰቢያ ሐውልት ይገኛል። በ10000 ሜትር ለኢትዮጵያ ኦሎምፒክ ላይ ወርቅ ያስገኘ አትሌት ነው። በስፋት ታውቁታላችሁ። የሱንም መታሰቢያ ሐውልት አይተናል። ወደ ቀጣዩ እንሄዳለን። ጋይስ አብራችሁኝ ሁኑ። የማናስሰው ነገር የለም። በጣም ደስ የሚል ነገር ነው እያየን ያለ ነው። ዋው 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 ብለናል።
የአትሌት አልማዝ አያናን መታሰቢያ ሐውልት እያየን ነው። አትሌት አልማዝ አያና በ10000 እና በ5000 ሜትር ርቀት ለኢትዮጵያ በኦሎምፒክ የወርቅ ሜዳሊያ ያስገኘች ብርቅዬ አትሌት ናት። እሷም እዚህ መታሰቢያ ሐውልት ቆሞላታል ማለት ነው። ወደ ቀጣዮቹ እንሄዳለን። አብራችሁኝ ሁኑ። ስንተኛው አትሌት ላይ እንደደረስኩ ጠፋብኝ፣ ግን እዚህ ጋር ደግሞ የታምራት ቶላን መታሰቢያ ሐውልት እያየነው ነው። ኮማንደር ታምራት ቶላ በተለይ አትሌቶቻችን የተለያዩ ድሎችን ሲያስመዘግቡ የማዕረግ ስም ይሰጣቸዋል። ታምራት ቶላ የወርቅ ሜዳሊያ በማራቶን ለኢትዮጵያ ያስገኘ ድንቅ አትሌት ነው። ኮማንደር የሚል የማዕረግ ስም ተሰጥቶታል። የሱንም ሐውልት እዚህ ጋር እያየነው ነው። መታሰቢያ ሐውልት ተሰጥቶታል። በጣም ነው ደስ የሚለው፣ ያምራል። አሁን ደግሞ እዚህ ጋር ቀጣዩን የኢትዮጵያ የ5000 እና የ10000 ሜትር ርቀት ራነር የነበረችውንና በጣም እንወዳትን አትሌት መሰረት ደፋርን ሐውልት መታሰቢያ ሐውልት እዚህ ጋር እናገኛለን። አትሌት መሰረት ደፋርን እንግዲህ በደንብ ከልጅነታችን ጀምሮ ስናያት ነው ያደግነው። በ5000 እና በ10000 የኢትዮጵያ ሯጭ ነበረች። በተለይ አይ ቲንክ ለንደን ኦሎምፒክ ላይ ለኢትዮጵያ በ10000 ኦር በ5000 ሜትር የወርቅ ሜዳሊያ እንዳስመዘገበች እናውቃለን። እዛ ሩጫ ላይ ጥሩ የነበረች ሶስተኛ የወጣችው ቪቪያን ችሮት የምትባል አትሌት ሁለተኛ ወጣ ነበር። እንግዲህ የመሰረት ደፋርም ሐውልት እዚህ ጋር መታሰቢያ ሐውልት አላት ማለት ነው። ለኔክስት ሁላችንም እንወዳት አትሌት ጥሩነሽ ዲባባ። ጥሩዬ እንግዲህ ሁላችንም እንወዳት፣ በተለይ የምናስታውሰው ቤጂንግ ላይ ቀነኒሳና ጥሩነሽ ሁለት የወርቅ ሜዳሊያ በ10000 አምጥተው ኢትዮጵያ 4 ወርቅ ይዛ ከቤጂንግ ኦሎምፒክ የመጣችበትን ታሪክ እናስታውሳለን። ልጆች ነበርና ያኔ ያው እነሱን እያየን እንጨፍር ነበር። ኮማንደር አትሌት ጥሩነሽ ዲባባ እዚህ ጋር የመታሰቢያ ሐውልት ቆሞላታል ማለት ነው። ሌሎችም አንጋፋ አትሌቶች ከፊት ይታዩኛል፣ እነሱን ደግሞ እናያለን ማለት ነው። አብራችሁኝ ሁኑ ጋይስ። እንግዲህ እዚህ ጋር ያው አትሌት ቀነኒሳ በቀለን እያየነው ነው። ከልጅነታችን ጀምሮ የምናውቀው አትሌት ነው። በተለይ ቤጂንግ ኦሎምፒክ ላይ በ10000 እና በ5000 ሜትር 2 ወርቅ ሜዳሊያ ይዞ ለኢትዮጵያ ትልቅ የድል ወርቅን ይዞ የመጣ አትሌት ነው። ሁላችንም እንወደዋለን። እዚህ ጋር የመታሰቢያ ሐውልት ቆሞለታል። ጓደኛዬ ቀነኒሳን ታውቂያለሽ? አታውቂው? ቀነኒሳ ማን ነው? አትሌት ቀነኒሳ በቀለ እዚህ ጋር መታሰቢያ ሐውልት ቆሞለታል ማለት ነው። ወደ ቀጣዮቹ እንሄዳለን። ሻለቃ ኃይሌ ገብረስላሴ ይላል። ኃይሌያችን ዓለም ላይ 27 የማራቶን ሪከርዶችን የያዘ ጀግና አትሌት ነው። ኢትዮጵያ ውስጥ ነው እንጂ ዓለም ላይ በጣም ዌል ኖውን የሆነ፣ በርግጥ ኢትዮጵያ ውስጥም ዌል ኖውን ነው፣ ግን በሚገባው ልክ ክብር አልተሰጠውም እየተባለ ይወራለታል። አትሌት ኃይሌ ገብረስላሴ እዚህ ጋር የመታሰቢያ ሐውልት ቆሞለታል። በተለይ ከፖርቴርጋት ጋር የነበረው ግብግብ ሁላችንም የምናስታውሰው ነው። ጀርባውን ለጥፎለት ሪከርድ ያሰበረው ጊዜ የምናስታውሰው ነው። እዚህ ጋር ደግሞ የአትሌት ረዳት ኮሚሽነር ደራርቱ ቱሉ መታሰቢያ ሐውልት ይገኛል። ደራርቱ ቱሉ ባርሴሎና ላይ ለመጀመሪያ ጊዜ ለኢትዮጵያ በአትሌቲክስ ሻምፒዮና በኦሎምፒክ ሳይሆን በአትሌቲክስ ሻምፒዮና ይመስለኛል ከተታርሙኛላችሁ ወርቅ ያመጣችናት። ከዛም ባለፈ ደግሞ ሲድኒ ላይ አይ ቲንክ ወርቅ አምጥታልናለች አትሌት ደራርቱ ቱሉ። ሁላችንም ኢትዮጵያን የምንወዳት ብርቅዬ አትሌታችን ናት። እሷም እዚህ ጋር መታሰቢያ ቆሞላታል ማለት ነው። ቀጣይ ደግሞ ሻምበል ማሞ ወልዴ ይኸውላችሁ እዚህ ጋር ነው የሻምበል ማሞ ወልዴ መታሰቢያ ሐውልት። ሻምበል ማሞ ወልዴ በተለይ ከአበበ ቢቂላ የረጅም ርቀት ማራቶን ክብርን የተቀበለ አትሌት ተብሎ ይታወቃል በስፋት። ከአበበ ቢቂላ ቀጥሎ ኦሎምፒክ ላይ ለኢትዮጵያ ወርቅ ያመጣ አትሌት ነው። ምን ኦሎምፒክ ላይ እንደሆነ አላስታወስኩም፣ ግን ማሞ ወልዴም በስፋት የሚታወቅ አትሌት ነው ማለት ነው። አትሌት ማሞ ወልዴ እዚህ ጋር መታሰቢያ ቆሞለታል። ሌላኛው ደግሞ ሻምበል ምሩጽ ይፍጠር ማርሽ ቀያሪው አትሌት ይኸውላችሁ። ሻምበል ምሩጽ ይፍጠር ያው ጸጉር ስታይሉ ራሱ ታውቁታላችሁ መቼም፣ ባለቀ ሰዓት ፍትልክ ብሎ የሚበላቸው ነገር። ሻምበል ምሩጽ ይፍጠር ወይም ማርሽ ቀያሪው እዚህ አዲስ ስፖርት ፓርክ ውስጥ የመታሰቢያ የክብር ሐውልት ቆሞለታል ማለት ነው። እንግዲህ እስካሁን ድረስ ኦልሞ ወደ 11 12 አካባቢ የሚጠጉ የአትሌቶቻችንን ሐውልት አይተናል። በጣም ደስ ይላል። ያው ይህ ነገር መበረታት አለበት። ነገር ግን የአንድ ሰው ስም አልተነሳም እስከሆነ ማን ይመስላችኋል? ሻምበል አበበ ቢቂላ በባዶ እግሩ ሮም ላይ የሰራው ገድል ለመጀመሪያ ጊዜ አፍሪካውያን በኦሎምፒክ መድረክ ወርቅ ያገኙበት፣ ለዛውም በባዶ እግሩ። ሁላችሁም የምታውቁት ታሪክ ነው። አበበ ቢቂላ ትውልዱ ወደ ሰሜን ሸዋ ጃቱ የሚባል አካባቢ ነው። ከዛ አካባቢ ተነስቶ ዓለም ላይ በባዶ እግሩ እንግዲህ የነገሰ ትልቅ አትሌት ነው። ለኢትዮጵያም ለአፍሪካም የመጀመሪያውን ወርቅ ያመጣ አትሌት ነው።
በሴቶች ደግሞ ደራርቱ ቱሉ ናት ለአፍሪካ ለመጀመሪያ ጊዜ ወርቅ ያመጣችው። እንግዲህ እነዚህ አትሌቶች መታሰቢያ እዚህ አዲስ ስፖርት ፓርክ ውስጥ ይገኛል ማለት ነው። እንግዲህ ዞር ዞር እያለ ሌሎችን ደግሞ እናሳያቸዋለን። ይኸው እንደምትመለከቱት ነው። ይሄ አውትዶር ጂም ነው። ሰዎች እንግዲህ አካል ብቃታቸውን ጤናቸውን እያዳበሩ ይገኛሉ እዚህ ቦታ ላይ። በተለይም ደግሞ የከተማው ሰዎች ጤናማ የህይወት ዘይቤ እንዲከተሉ እዚህ እየመጡ አውትዶር ዲጋፕ መስሪያ አለ፣ ፑልአፕ መስሪያ አለ፣ የእግርና የትከሻ እንደዚሁም ሌሎችም የስፖርት አክቲቪቲዎችን መስሪያ የአካል ብቃት መጠበቂያ አክቲቪቲዎችን መስሪያ ኢኩዊፕመንቶች አሉ። እንደዚህ አይነት አውትዶር ጂም ከዚህ በፊት ፍሬንድሺፕ ፓርክ ፌዝ 2 እና ፌዝ 1 ላይ አይተናል። አሁን ደግሞ እዚህ አዲስ ስፖርት ፓርክ ላይ አለ። ይሄ በጣም ሊበረታታ የሚገባው ነገር ነው። በጣም ያምራል። ጋይስ አሁን እየሄድኩኝ ያለሁት ሶ አን ኢማጂነብል ወደሆነ ቦታ ነው። ላይክ እንደዚህ አይነት ነገር አጠብቁም ኢትዮጵያ ውስጥ። በእርግጥ ቀስ አድርገን እንከፍታታለን። አሁን የማሳያችሁ ነገር አን ኢማጂነብል የሆነ ነገር ነው። ላይክ ኢትዮጵያ ውስጥ እንደዚህ አይነት ነገር አጠብቁም። በተለይ በቃ እኛ ከለመድናቸው የስፖርት አይነቶች ወጣ ያሉ የስፖርት አይነቶችን የምናዘወትርበት ቦታ ነው እዚህ ያለው። ላይክ ዚስ ኢዝ ስዊሚንግ ፑል ፎር ቺልድረን፣ የልጆች የመዋኛ ገንዳ ነው። 2 የመዋኛ ገንዳ ለልጆች አጫጭር ርቀት ነው ያላቸው። ነገር ግን አሁን እያየሁ ያለሁት ሶዋን ኢማጂነብል የሆነ ነገር ነው። አሳያችኋለሁ። ቆይ This is so unimaginable, guys. Look at this. This is a huge swimming pool in Addis Ababa, Kazanchis Addis Sport Park. ይሄ ኦሎምፒክ ስታንዳርድ የሆነ የመዋኛ ገንዳ ነው። ይሁ ተመልከቱት ምን እንደሚያክል። ቆይ በዛ በኩል አሳያችሁ። ጋይስ እኛ ወንዝ ውስጥ ነው ቾፍ እያደረግን ዋኝተን ያደግነው። ግን ይሄ እንደምትመለከቱት በጣም ረጅም ነው። ይዩት። ከዛ የተወዳዳሪዎች ደግሞ 1 2 3 እስከ 9 ተወዳዳሪዎችም ድረስ በአንዴ ላይ ያወዳደር የሚችል ኦሎምፒክ ስታንዳርድ የሆነ ስዊሚንግ ፑል ነው። ከዚህ በፊት ላፍቶ ሞል ምናምን ነው እንደዚህ አይነት ነገር የምናውቀው፣ ግን በዚህ ደረጃ አይመስለኝም። ትልቅ አይደለም። በእርግጥ ገብቼ አልዋኘውም፣ ግን አይቼው ነው። በዚህ ደረጃ ግን አይደለም። ይሄ በጣም ነው ደስ የሚለው። በዛ ላይ ደግሞ ኢንዶር ነው እንደምትመለከቱት፣ አውትዶር ላይ አይደለም ያለው፣ ኢንዶር ነው። እንዴ የተወዳዳሪዎች መነሻ ነው ይሄ። ከ1 እስከ 9 ተወዳዳሪዎችን በአንድ ጊዜ ሊያወዳደር የሚችል ስዊሚንግ ፑል ነው። በቃ ደስ ይላል። በቃ በጣም እውነትም ስፖርት ፓርክ አራዳ አዲስ ስፖርት ፓርክ እውነትም ስፖርት ፓርክ አዲስ ስፖርት ፓርክ። እንግዲህ እስካሁን ድረስ የአሸዋ ላይ ቮሊቦል መጫወቻ አየን፣ ባስኬትቦል መጫወቻ አየን፣ የልጆች ፕሌይግራውንድ አየን፣ የብርቅዬ አትሌቶቻችንን መታሰቢያ ሐውልት አየን። አሁን ደግሞ ትልቁን የስዊሚንግ ፑል አየን። ቀጣይ ደግሞ ፉትቦል ፊልድ አይቻለሁ፣ እሱ ይቀርናል። እሱን አሳያችኋለሁ። ከአሳሽ ቱር ጋር ናችሁ። እኔ አሳሽ አላምዱ ነኝ። ኤንድ ዚስ ኢዝ ታሳሽ አዲስ ስፖርት ፓርክ። ይመቻችሁ፣ አብራችሁኝ። ወክዌዩ አላቆመም ደግሞ የሚገርማችሁ ቅድም ያሳየኋችሁ ወክዌ እስካሁን ወክ እያደረኩ ያለሁት እዛው ወክዌ ላይ ነው። የሚገርመው ነው በጣም። በሳይክል ብትፈልጉ ይቻላል፣ በእግራችሁ ብትፈልጉ እንደልባችሁ ወክ ማድረግ ትችላላችሁ። ቲዝ የኦሎምፒክ ችቦ ታውቋታላችሁ። ኦሎምፒክ ሲጀምር እቺን ችቦ ነው የሚቀበሏት መጀመሪያ ላይ አይታችኋታል ይሆናል። ሌላው ደግሞ እዚህ ጋር ግድግዳው ላይ የተለያዩ የስፖርት አክቲቪቲዎችን እያደረጉ የሚገኙ ሰዎች ምስል ይታያል። ከዛ ጀምሮ ምስሉ አለ ወክዌው ላይ እንደምታዩት ሪከርዱን ሲበጥሰው ያሳያል። እዚህ ጋር ጥሏቸው ሄዱ። ግን ወንድና ሴት እንዴት ነው እንደነገሩ ምስሉ ላይ ትንሽ ኮሬክሽን ብታደርጉ አሪፍ ነው። በተረፈ በጣም ደስ ይላል። በቃ ላይክ እንደዚህ አይነት ስፖርት ፓርክ ሌሎች ከተሞች ላይ ቢደገም በጣም አሪፍ ነው። ወክዌው ላይ በጣም ብዙ ሰዎች ወክ እያደረጉ ነው። አሁን ደግሞ ወደ ፉትቦል ፊልዱ ደርሰናል። ብዙ ሰዎች እግር ኳስ እየተጫወቱ ነው። በጣም ትልቅ ፉትቦል ፊልድ ነው። ውስጥ ገብተን እስቲ እናያለን። አድካሚ ነው ይላችሁ እንዴት እንደሚያምር ምን እንደሚያክል
ይሄ ከትክክለኛው ሜዳ ራሱ ሊበልጥ ይችላል። በጣም ትልቅ ነው። ይሄው ብዙ ሰዎች እየተጫወቱ ነው። ይህን የሚያክል የእግር ኳስ ፕሌይ ግራውንድ አለ። ጋይስ እንግዲህ በዛሬው አሳችን ካሳንቺስ ተገኝተን ካሳንቺስንና አዲስ ስፖርት ፓርክ ላይ ሰፊ አሳ አድርገናል። ካሳንቺስን ከስሟ ትርጓሜ ጀምሮ ዲፕሎማቲክ ሂዩብ እስካስባሏት ሆቴሎቿ ድረስ እንዲሁም ደግሞ ከዚህ ቀደም የነበሩ ቦታዎችና በአዲሱ ገጽታቸው ከኮሪደር ልማት ጋር በተገናኘ አዲሱ ገጽታቸው ምን ይመስላል የሚለውንም አየት አድርገናል። በተለይ ደግሞ አዲስ ስፖርት ፓርክ ውስጥ ተገኝተን የተለያዩ የስፖርት ማዘውተሪያ ስፍራዎች በጣም ደስ ያለኝና ያስገረመኝ በተለይ እዚህ አሸዋ ላይ ቮሊቦል መጫወቻ የተሰራው በጣም ደስ ይላል። ከሱም ባለፈ የባስኬትቦል የፉትቦል ፕሌግራውንዶች አሉ። በጣም ብዙ ረጅም ወክዌ ያለ በጣም ትልቁ ደግሞ እዚህ ፓርክ ውስጥ ሊነሳ የሚገባው የኦሎምፒክ ወርቅ ሜዳሊያ ያስገኙልን አትሌቶቻችን መታሰቢያ ሐውልት እዚህ ውስጥ መኖሩ ነው። በተጨማሪ ደግሞ ኦሎምፒክ ስታንዳርድ የሆነ የመዋኛ ገንዳ አይተናል። ኢንዶር ነው። በዛ ላይ በጣም ነው የሚያምረው። እሱ ራሱ ለከተማችን ቱሪዝም ከፍተኛ መነቃቃት የሚፈጥር የከተማውን ሰዎች የጤናማ ህይወት እንዲመሩ የሚያደርግ ከጤና ጋር በተያያዘ ስፖርት አክቲቪቲዎችን ማድረግ የሚያስችል ትልቅ ስራ እንደተሰራ አይተናል። በቀጣይ አሳሽ ቱር ከኔ ከአሳሽ አላምዱ ጋር በተለያዩ ታሳሽ አካባቢዎች አብረን እንሆናለን። ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። ባባይ